አሰቦት ደብረ ወገግ ቅድስት ሥላሴና አቡነ ሳሙኤል አንድነት ገዳም በ13ኛው መቶ ክፍለ ዘመን የተመሰረተ ጥንታዊና ታሪካዊ ገዳም ነው። ገዳሙ ከአዲስ አበባ በ376 ኪሎ ሜትር ርቀት ላይ የሚገኝ ሲሆን በሶስት ክልሎች ማለትም በኦሮሚያ፣ በሶማሊያና በአፋር ክልል የሚዋሰን ዙሪያው 360 ዲግሪ በኢአማንያን የተከበበ ተአምራዊ ገዳም ነው። በገዳሙ በስተ ምስራቅ አቅጣጫ የቅዱሳን ከተማ የሆነችው ደብረ ሐዘሎ ገዳም ትገኛለች። በሰሜናዊ ምዕራብ አቅጣጫ ደግሞ ደብረ ኪሩብ ገዳም ይገኛል። ገዳሙ ሁለት ሲሆን በመጀመሪያ እንደሄድን የምናገኘው የጻድቁ አቡነ ሳሙኤል የከበረ አጽማቸው የሚገኝበት ብዙዎችን ያስደነቀው የበረሃው ምስጢር መጽሐፍ ጸሐፊ እማሆይ እህተ ማርያም ይፍሩን ጨምሮ ብዙ መናንያን መነኮሳያት የሚገኙበት የእናቶች ገዳም ነው። ፈታኙን ዳገት በእግዚአብሔር ቸርነት ወጥተን ከሰማዩ ስር የምናገኘው ገዳም ደግሞ የቅድስት ሥላሴ ታቦት ያለበትን የአባቶችን ገዳም ነው። በዚህ ቦታ እመቤታችን ጌታችንን ይዛ ከኢየሩሳሌም ስትሰደድ ለመጀመሪያ ጊዜ ያረፈችው በዚህ ቦታ ነው። ከስደት ስትመለስም በዚህ ቦታ አርፋ ነው የተመለሰችው። ቅዱስ ዑራኤል ከጌታ ጎን የፈሰሰውን የጌታን ክቡር ደም በጽዋ ሞልቶ በዓለም ሁሉ እየረጨ ለቤተ ክርስቲያን መሰሪያ ሲያደርግ የመጨረሻው በጽዋው የነበረው ክቡር ደሙ እስኪንጠፈጠፍ ድረስ የፈሰሰው እዚህ ቦታ ላይ ነው። ስውራኑ ቅዱሳን ስውር ቤተ ክርስቲያንና የቅዱሳኑ ስውር በዓታቸው ዛሬም ድረስ ሕያው ሆኖ ይታያል። ገዳሙ በተደጋጋሚ ጊዜ የሰደድ እሳት የሚነሳበት ግን ደግሞ በጻድቁ አቡነ ሳሙኤል ምልጃ እስካሁን ከነሙሉ ክብሩ ያለ ገዳም ነው። የእውነት በረከትን የምትፈልጉ የተዋህዶ ልጆች በግልም ሆነ በጉዞ ማህበር ወደዚህ ቦታ መጥታችሁ በስውር ስለ ኢትዮጵያና ስለ ሕዝቦቿ የሚጸልዩትን የቅዱሳንን በረከት ተቀበሉ። ቢያንስ ይህን ቪዲዮ ላይክ እና ሼር በማድረግ ሌሎች በእናንተ ምክንያት ወደዚህ ቅዱስ ስፍራ እንዲሄዱ ምክንያት ሁኑ። የገዳማውያን አባቶቻችን በረከትና ጸሎት አይለየን። ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ አምላካችን ማረን። ኢየሱስ ይማረን፣ እግዚአብሔር ይማረን።